بسم الله الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. السلام عليكم ورحمة الله وبركاته. ባለፈው آثار المعاصي على المجتمع በህብረተሰብ ላይ ማዕሲያ የሚፈጥረውን ጫናና የሚፈጥረውን እጅግ ከባድ የሆነ ተጽዕኖ ተመልክተናል። ሁለት ሐዲሶችን በሰዎች ስራ ላይ በኸይር ስራቸው ላይ ምን ያህል ማዕሲያ ተጽዕኖ እንደሚፈጥር እናስታውስ። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ፊ ሱነን ኢብን ማጃህ የሚወራ ሐዲስ ውስጥ ሐዲሱ ከሰውባን ይወራል ረዲየላሁ ዐንሁ ወአርዳህ እንዲህ ይላሉ ለአዕለመነ አቅዋመን ሚን ኡመቲ የእቱነ የውመል ቂያመቲ ቢሐሰናትን አምሳል ጅባሊ ቲሃማ የቆላ ተራራዎችን የመሰለ በጣም ትላልቅ የሆኑ ተራራዎችን የመሰለ ሐሰናዎችን የቂያማ ቀን ይዘው የሚመጡ ሰዎችን አውቃለሁ ይላሉ። በጣም ትላልቅ የሆነ እና ነጫጭ የሆኑ አንዳንድ ሪዋያዎች ላይ ቢል ይላል ነጫጭ የሆኑ ተራሮችን የመሰለ ስራዎችን የቂያማ ቀን ይዘው የሚመጡ ሰዎችን አያለሁ። በጣም ትልቅ ስራ አላቸው፣ በጣም ጥሩ ስራ አላቸው። فيجعلها الله هباء منثورا አላህ عز وجل ይህንን ስራቸውን ምንም እዚህ ግባ የማይባል ሚዛን የሌለው ትቢያ ያደርገዋል። قال ثوبان رضي الله عنه وارضاه يا رسول الله صفهم لنا يا الله መልእክተኛ عليه الصلاة والسلام ምን ይላቸዋል? ሐዲሱን ያስተላልፈልን ሱሐቢ ማለት ነው። የአላህ መልእክተኛ ንገሩን እስቲ ጀሊህም ለና በደንብ አድርገው ግለጹልን እስቲ አላቸው። አላ ነኩነ ሚንሁም ወነሕኑ ላ ነዕለም ሳናውቅ እነዚህ አይነት ሰዎች ውስጥ እንዳንሆን እኛም የዚሁ የችግሩ ተጠቂ እንዳንሆን ንገሩን እስቲ አሏቸው። ቃለ አማ ኢነሁም ኢኽዋኑኩም ወሚን ጅልደቲኩም መልእክተኛው ሰለላሁ ዐለይሂ ወሰለም እነሱ የእናንተ ወንድሞች ናቸው፣ ከእናንተው ቢጤ ናቸው። ጅልደቲኩም እንደናንተው ናቸው፣ የእናንተው ሰው ናቸው። ወየእኹዙነ ሚነ ሌይሊ ከማ ተእኹዙን እዚህ እንግዲህ ልብ በሉ እናንተ እንደምትሰግዱት ከሰላተ ሌይልም የሚሰግዱ ናቸው፣ ተሐጁድ የሚሰግዱ ናቸው፣ ተራዊሕ የሚሰግዱ ናቸው። ወላኪነሁም ነገር ግን እዚህ ነው ያለው ትልቁ ነገር ግን ቀውሙን ሰዎች ናቸው አቅዋሙን ኢዛ ኸለው ቢመሓሪም ላህ ኢንተሀኩሃ የአላህን ሐራም ለብቻቸው በሚሆኑ ጊዜ የሚዳፈሩ ናቸው። ይሄ ነው ትልቁ ችግር ማለት ነው። ወላኪን ሁም አቅዋሙን ሰዎች ናቸው ኢዛ ኸለው ቢመሓሪም ላህ የአላህን ሐራም አላህ ሱብሓነሁ ወተዓላ ሐራም ያደረገውን ነገር ገለል ሲሉ ከሰዎች ነፃ በሆኑ ጊዜ ኢንተሀኩሃ የሚዳፈሩ ናቸው። እንግዲህ ይሄ ሁሉ ትልቅ ኸይር ስራ የተሰገደበት የተጾመበት የሚወድምበት ምክንያት ምንድን ነው ማለት ነው? ገለል በሚባል ጊዜ በሚሰራ ማዕሲያ ነው። ገለል ሲባል የሚሰራ ማዕሲያ ኸይርን ስራ በዚህ አይነት ያጠፋዋል። ስለዚህም አንድ ሰው የፈለገ ቢያገል አላህ ከሱ ጋር እንደሆነ ከአላህ እንደማያገል ማሰብ አለ ማወቅ አለ። የፈለገ ቢያገል ከአላህ ማግለል አይቻልም፣ ከአላህ ውጭ መሆን አይቻልም። ምንም ቢጨልም የአላህን አይን መጋረድ አይቻልም። ምንም ውስጥም ቢገባ ከአላህ መደበቅ አይቻልም እና ይህንን በደንብ አድርጎ ማወቅ ያስፈልጋል። ሁለተኛው ሐዲስ አቢ ሁረይራ ነው። ነቢዩ ሰለላሁ ዐለይሂ ወሰለም የሰው ልጆች መስራት ብቻ ሳይሆን ለስራቸው መጠቀቅ እንዳለባቸው የመከሩበት ምክር ነው። ይህ ፊ ሶሒህ ሙስሊም ያለ ሐዲስ ነው። መልእክተኛው ሰለላሁ ዐለይሂ ወሰለም አተድሩነ መኒል ሙፍሊስ ድሃ ማለት ማን እንደሆነ ታውቃላችሁ
ብለዋቸዋል ሷሐቦቹ እና ሷሐቦቹ እየመለሱላቸው አልሙፍሊሱ ፊና መን ላ ድርሀመ ለሁ ወላ መታዕ እኛ ጋር ድሃ የሚባለው ለሱ ምንም አይነት ቁሳቁስ የሌለው እንዲሁም ገንዘብ የሌለው ሰው ብለዋቸዋል። فقال النبي صلى الله عليه وسلم منالو إن المفلس من أمتي من يأتي يوم القيامة بصلاة وصيام وزكاة كان أمة دها مالت القيامة كان صلاة سجدو صومو زكاة ستو يمي متاسو زي دنيا لي النزيون كله خير سراو تاسالفو يمي متانا بقيامة كان نقر ويأتي وقد شتم هذا ሲመጣ የቂያማ ቀን በኸይር ስራው ብቻ አይመጣም። ይህንን የሰደበ ሲሆን ወቀዘፈ هذا ይህንን ደግሞ ዚና ያደረገ ሰው ነው እያለ ያናወረ ሲሆን ወአከለ ማለ هذا የዚህን ደግሞ ገንዘብ የበላ ሲሆን ወሰፈከ ደመ هذا የዚህን ደግሞ ደም ያፈሰሰ ሲሆን ይመጣል። ወضرب هذا ይህንን ደግሞ ጉልበት አለኝ ብሎ የመታ የጎዳ ሆኖ ይመጣል። فيعطى هذا من حسناته يهم كسو حسنه يسطوال وهذا من حسناته يهم بسو يتبدلوا سو كحسنه يسطوال فإن فنيت حسناته يسويو ملكام سراو ካለቀ قبل أن يقضى ما عليه እሱ ላይ ያለው ነገር ሳይጨረስ በፊት በደሎቹን በሐሰናው ተከፍሎ ሳያልቅ በፊት ሐሰናው ካለቀ أخذ من خطاياهم فطرحت عليه ثم طرح في النار ከነሱ ሰይአዎቻቸው ወንጀሎቻቸው እየተወሰኑ በሱ ላይ እየተጣሉ ከዛም እሱ ወደ እሳት እንዲጣል ይደረጋል ይላል መልእክተኛው ሰለላሁ ዐለይሂ ወሰለም። ስለዚህ እንግዲህ ሁለት አደገኛ ነገሮችን ነው በእነዚህ ሐዲሶች ማስታወስ የፈለኩት። አንደኛው ቀውሙን إذا خلوا بمحارم الله انتهكوها يا الله تبارك وتعالى حرام ያደረጋቸውን ነገሮች ከሰዎች ገለል በሚሉ ጊዜ ይዳፈራሉ ከተባሉ ሰዎች እንዳልሆነ የመጀመሪያው ነገር። የትኛው ቦታ ላይ ይተቅላህ ሐይثما كنت የትም ሆነ አላህን ፈራሉ ብቻህን ሆነ ከጀማዓም ጋር ብትሆን አላህን ከሚፈሩ ሰዎች ጋር ብትሆን አላህን ከማይፈሩ ሰዎች ጋር ብትሆን ታውቃላችሁ አላህን የሚፈሩ ሰዎች ጋር መሆን ጭማሪ የአላህን ፍራቻ ይሰጣል። ይህ ይታወቃል። አንድ ሰው ከጥሩ ሰው ጋር በሆነ ቁጥር ሲጀመር ያ ሰው ራሱ ሲያጠፋ እንዴት ብሎ ወደ ጥፋት ይሄዳል። ይሄ ነገር ግን ሐራም የሚሰሩ ሰዎች ጋር አብረን ስንሆን አላህ ይጠብቀን እንጂ ብዙዎቻችን እንከተላቸዋለን። ቢያንስ አዳማቂ እንሆናለን። ለነሱ ለሚሰሩት ጥፋት አዳማቂ እንሆናለንና ይህንን በጣም አድርጎ መጠንቀቅ ያስፈልጋል። በተለይ ብቻ በሚሆን ሰዓት እንደ ድሮ አይደለም። በአሁኑ ዘመን አንድ ሰው ከሰው ብቻ ሆኛለሁ ብሎ ሲል ሸር የተባለን ሁሉ በእጁ ይዞ ብቻውን መሆን ይችላል። ሸር የተባለ ማለት እዚህ ዱንያ ላይ ያለ ሸር ባጠቃላይ ለምን ሞባይል የሚባል ኮምፒውተር የሚባል ዓለምን እያንዳንዱን ያገናኘ ነገር ይዞ ነው የሚያገለው። ስለዚህም ከማንም የበለጠ በሸሮች ተከቦ ብቻውን የሚነጠልበት ዘመን ቢኖር በዚህ ዘመን ውስጥ ያለ ሰው የሚነጠለው መነጠል ነውና ይሄንን ጥንቃቄ ማድረግ ያስፈልጋል። ሁለተኛ ኸይር ስራ መስራት ብቻ ሳይሆን እነዚህን ኸይር ስራዎች በመላስም በእጅም የትኛውም አካል ሰዎች ላይ በመድረስ መበተን አያስፈልግም። አንድ ሰው የለፋበትን ገንዘብ ብዙ የደከመበትን ብዙ የተሰደበበትን ብዙ ምናልባት እያመመውም ትንሽ ተቻለው ብሎ ያለበትን እያመመውም ማረፍ እያለበት አይ ስራ መሄድ አለብኝ ብሎ የሄደበትን በዚህ አይነት የሰበሰበውን ገንዘብ ዝም ብሎ እንደማይበትነው ይታወቃል አይደል? እነዚህ ኸይር ስራዎች ደግሞ ከገንዘብ በላይ ናቸው። የቂያማ ቀን አንድ ሰው ዱንያን በአጠቃላይ ሊከፍል ይዞ ቢመጣ አንዲትን ሐሰና የሚገዛለት አይሆንም።
ያም ደግሞ የበደለው ሰው ዱንያን ባጠቃላይ አይቀበለው ከሱ ሐሰና ነው እንጂ የሚፈልገው ምንም የሚቀበለው ዱንያ የለም። ዱንያ በጣም ትንሽ ከመሆኗ ጋር ነገር ግን የሚደረግላትን እንክብካቤ ደግሞ እናውቃለን። መጀመሪያ ስትገኝም በልፋት ነው የምትገኘው ብለን ስለምናስብ እንዳይጠፋ የሚደረግለትን ጥንቃቄ ይታወቃል። ልክ እንደዚሁ ከዚህም በላይ ለኸይር ስራዎች ለሐሰናዎች እንክብካቤ ይፈልጋል። ማስገኘት ብቻ ሳይሆን ያንን ኸይር ስራ መስራት ብቻ ሳይሆን ያ ኸይር ስራ ባክኖ እንደገና እንዳይጠፋ በሰዎች ላይ ምንም አይነት የንግግርም ይሁን የአካላት ጥቃት እንዳይኖር ከዚህ በጣም ራሳችንን ማራቅ ያስፈልጋል። አላህ ተባረከ ወተዓላ ኸይርን ስራ አላህ ያግራልን። የሰራነውን ኸይር ስራ የሚጠነቀቁለት ሰዎች አላህ ያድርግልን። ሰላም አለይኩም።